የየቲሞች አባት በመባል የሚታወቁት ኡስታዝ ኑሩ ቱርኪ ዛሬ የመኪና ስጦታ እንደተበረከተላቸው እየተነገረ ይገኛል። የየሲለና በጎ አድራጎትና እንደዚሁም ደግሞ በእስልምና እምነት አስተምሮት ባደረጉት አስተዋጽኦ ነው ይህንን የመኪና ሽልማት የተሰጣቸው ማለት ነው። ኡስታዝ ኑሩ ቱርኪ ይህንን ሽልማት የሰጣቸው እስካሁን አልተገለጸም። ነገር ግን የበጎ አድራጎት ስራዎችን የሚያበረታቱ ሰዎችና በአካባቢያቸው ያሉ ሰዎች አስተባብረው እንደሆነ ነው። ኡስታዝ ኑሩ ቱርኪ ከየቲሞች ከመርዳት ባሻገር ማለት ነው በተለያዩ ገጠራማ ክፍል በመሄድ ውሃ የሌላቸውን ሰዎች ማለት ነው ውሃ እንዲኖራቸው ከከርሰ ምድር እያወጡ የሰሩ ምርጥ ሃይማኖት መምህር ናቸው ማለት ነው። ዛሬ በጣም ደስ የሚል ዜና ነው። አምር አህመድ መንሱር ጋዳፊ ይባላል። ይሄ ሁሉ ገጠመኝ የተፈጠረው በስሙ ምክንያት ነው። በዛ ስሙ ብቻ ከአውሮፕላን ማረፊያው የጸጥታ ኃይሎች ችግር ይገጥመዋል። ሱብሃንአላህ። ወደ ረሱል ሰለላሁ ዐለይሂ ወሰለም ሀገር ሄዶ ሀጅ ለማድረግ ወደ ኤርፖርት ያቀናል። ነገር ግን በስሙ ምክንያት ከኤርፖርቱ የጸጥታ አካሎች ጋር ችግር ውስጥ ይገባል። ነገሮችም እስኪጣሩ ድረስ የበረራ ሰዓት ስለደረሰ ፓይለቱ ሊታገሰውም ሊጠብቀውም ፍቃደኛ አልሆነምና በረራውን ጀመረ። ይሄ ሰው ግን በዛ ሰዓት ከጸጥታ አካሎች ጋር ሰጣ ገባ ውስጥ ገብቶ እዛ ቆይተውት ነበረ። አይሮፕላኑ ግን በሮ ነበረ። ሱብሃንአላህ። ከዚህ በኋላ ብዙ ነገሮች የሚፈጠሩ። የሚገርመው ግን ከዚህ ሰው ውጪ በኤርፖርት ውስጥ የቀረ ሀጃጅ አልነበረም። የኤርፖርቱ የጸጥታ ዳይሬክተር ወደዚህ ሰው መጣና አብሽር አላህ ስላልፈቀደልህ ነው ብሎ ሊያጽናናው ይሞክራል። የዚህ ሰው ምላሽ ግን ሱብሃንአላህ በጣም የሚገርም ነበረ። አብሽሩ አየሯ አትበርም፣ ንያዬ ሀጅ ማድረግ ነውና ተመልሳ ትመጣለች ብሎ መለሰለት። በሚገርም ሁኔታ ያቺ አይሮፕላን ችግር አጋጠማት ተብሎ ተመልሳ አረፈች። ሱብሃንአላህ። ነገር ግን ተመልሶ ቢያርፍም የአይሮፕላኑ ፓይለት ለዚህ ሰው በሮቹን መክፈት ፍቃደኛ አልሆነም ማለት። በሩን ሳይከፍቱለት አይሮፕላኗ ችግሯ ተቀረፈላትና የአይሮፕላን ድጋሚ በረረ። ይሄ ሰው ግን ከዛ ኤርፖርት በቃ ሂድ ሲሉት ፍቃደኛ አልሆነም ብሎ እዛው በጽናት ቆየ። ሀጅ እንደማረግም ውስጤ እየነገረኝ ነው ብሎ በተደጋጋሚ ይናገር ነበረ። አላሁ አክበር። ተመልከቱ የአላህን ስራ ሱብሃንአላህ። ያቺ አይሮፕላን በድጋሚ ስህተት አጋጠማት ተብሎ ለሁለተኛ ጊዜ አረፈች። አላሁ አክበር። የዚህም ጊዜ ፓይለቱ እንደዚህ ነበር ያለው። ይሄ ሰው አምር እስካልተሳፈረ ድረስ መቼም ቢሆን አይሮፕላን አላበረውም ብሎ ተናገረ። በመጀመሪያው በሩን ዘግቶበት አልከፍተን ብሎት ነበረ። በሁለተኛው ግን ይህን ሰው ሳሊዝ አልበርም አለ። ሱብሃንአላህ። በመጨረሻም ይሄ ሰው አይሮፕላን ውስጥ ገባ። ህልሙ ተሳካ። ምኞቱን ለማሳካት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሀጅ ለማድረግ በረረ። በደሌ ከተማ ቡልቲ አዳ መስጂድ በእሳት ተቃጠለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በኦሮሚያ ክልል በቡኖ በደሌ ዞን በደሌ ከተማ የሚገኝ ቡልቲ አዳ መስጂድ ለጊዜው ምክንያቱ ምን እንደሆነ እስካሁን ባልታወቀ ሁኔታ በትላንትናው ዕለት ሙሉ በሙሉ በእሳት ወድሟል። መስጂዱ የበደሌ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት መስጂድ የነበረ እንዲሁም ተማሪዎች በራሳቸው አዋተው የገነቡት መስጂድ እንደነበርም ገልጸዋል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መስጂዱ መቃጠሉን ማዘኑን ገልጿል። የአካባቢው የመንግስት አስተዳደር በአስቸኳይ የዚህ ድርጊት ጀርባ ያሉ አካላቶችን አጣርቶ ለህዝብ ይፋ እንዲያደርግም ብሎም አስፈላጊውን እርምጃ እንዲወስዱ ጠይቋል። በቡኖ በደሌ ዞን የሚገኙ የበደሌ አዳሪ ትምህርት ቤት ተማሪዎች ከዚህ ቀደም ሶላት እንዳይሰግዱ ትምህርት ቤቱን በተደጋጋሚ ይከለከላቸው እንደነበርም የተገለጸ ሲሆን የዞኑ መጅሊስና የክልሉ መጅሊስ ባደረጉት ጥረት ወጥተው እንዲሰግዱ ተፈቅዶላቸው ይህንን መስጂድ መገንባቱ ከዚህ ጋር በተያያዘ መሆኑንም ገልጸዋል። ሆኖም በአሁኑ ሰዓት በበደሌ ከተማ የደረሰውን የመስጂድ ቃጠሎ የሚቃወሙ ሰላማዊ ሰልፍ በበደሌ ከተማ እየተካሄደ ይገኛል። በኦሮሚያ ክልል ቡኖ በደሌ ዞን በደሌ ከተማ ምክንያቱ በውል ባልታወቀ ሁኔታ በእሳት የተቃጠለውን የቡልቲ ኦዳ መስጂድን አስመልክቶ በአሁኑ ሰዓት ከተማዋ ሰላማዊ ሰልፍ እየተካሄደ ይገኛል። በሰልፉ ላይም መስጂዱን ያቃጠሉ አካላቶች መንግስት አጣርቶ ለህዝብ ይፋ እንዲያደርግም ጠይቀዋል። ሁሌም ቢሆን ጭር ሲል አንወድም የሚሉ አሸባሪዎችን መንግስት አጣርቶ ለህዝብ ይፋ እንዲያደርግልን እንጠይቃለን። ለቃ ማለት አላህ ዘንድ ትልቅ ደረጃ ያላት ነው። አንደኛ ወንጀልን ታብሳለች፣ ሁለተኛ በላን ታስቆማለች አለ። ሱብሃንአላህ። ወላኪን እኛ በአላህ መንገድ አንድ ብር ማውጣት ይከብደናል። እኛ እንደው ወንድሞቼ ራሳችንን እንጠይቅ እስቲ። አላህ ላልፈቀደው ለሐራም ነገር ስንት ወጭ እናወጣለን፣ ያለ አግባብ ስንት ብር እናጠፋለን። ወላኪን ግን በአላህ መንገድ 50 ብር አይደለም 10 ብር መስጠት ይከብደናል። አላሁ አክበር። ለምንድን ነው ይሄ ከተባለ ራሳችንን ነው ቅድመ መጠየቅ ያለብን። ሰው እስኪ ጠይቀን ሳይሆን ራሳችን ጋር ስንመካከር ወላሂ የዛ ጥፋት ምክንያት ይገባናል። ዛሬ ላይ እኮ ለአላህ መንገድ በቢሊየን መውጣት አለበት። አላህ ዘንድ አንድ ብር ከሚሊየን በላይ ነች። እኛ ግን አላሁ አክበር። ወላሂ ወንድሞቼ
እኔም በምን ቃል እንደምናገር ሁሉ ይገርመኛል። ዛሬ እንደዚህ በማለቴ በጣም ደስተኛ ነኝ። ምክንያቱም ይሄንን ዳዕዋ ሰምቶ አንድ ወንድሜ በአላህ መንገድ 10 ብር እንኳን ቢያወጣ ኮፒ ሊንክ አድርጉ፣ ለወንድም እህቶቻችሁ ሼር ኮፒ ሊንክ ያደርጋችሁ አርሱ፣ ወንድሞች ቢጠቀሙበት። ያልተሞከረ አዲስ ነገር ይዘው በመምጣት የመጀመሪያዎቹ መሆናቸው ተገልጿል። ነገሩ እንዴት መሰላችሁ? ይህ እንደዚህ በምስሉ ላይ የምትመለከታቸው መጸዳጃ ቤት አንድ ሰው መጠቀም ሲፈልግ በስልኩም 20 የቻይና ዩአን ይከፍላል። ከዛም እንግዲህ በመቀጠል ፊት ለፊቱ ያለውን ተች ስክሪን ነክቶም ልክ እንደ ማንኛውም መጸዳጃ ቤት በተዘጋጀው ቦታ ላይ ሽንቱን ሸንቶ ሲጨርስ በስልኩ ላይ አንድ ቴክስት ይገባለታል። ቴክስቱ ዘርዘር ያለ ነው፣ ዝም ብሎ ቴክስት እንዳይመስላችሁ። የሚገርመው በስልኩ የሚላክለት ቴክስት የምርመራው ውጤት ነው። ታዲያ በዚህ በተላከለት የምርመራ ውጤትም በሰውነቱ ውስጥ ያለው የስኳር መጠን፣ የበሽታ መከላከል አቅሙ፣ የኩላሊት ኢንፌክሽን እንዳለውና እንደሌለው ከነገረው በኋላ በተጨማሪም ደግሞ ከውጤቱ በመነሳት ሰውየው ማድረግ የሚገባው አንዳንድ የጤና ምክሮችን እንደሚሰጠው ተገልጿል። አስቡት፣ ይህ ሁሉ የሚሆነው ታዲያም ሰውየው ሽንቱን ሸንቶ እስኪጨርስ ባለው የሰከንዶች ጊዜ ውስጥ ብቻ መሆኑ እንግዲህ ዓለምን እያነጋገረ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁ በኮመንት ስፍራው ላይ ገለጹልኝ። ነገርሽን ተይና እስቲ የጥሞና የእርጋታ ጊዜ ይኖርሽ። ምክንያቱም ወላሂ እየሰራሽ ያለውን ቁጭ ብለሽ በጥሞና ስታየው የሸይጣንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ትረጃዋለሽ። ላስታውስሽ ወደኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ። መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የሆነ ነገር ተቃወምሽኝና ማናት እቺ ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደግሞ ሰጥተሻል። እኔ ብለሽ ጀመርሽ። እኔ አይባልም እኮ ስለ ሃይማኖት ነው የሚወራው። ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትይው አይደለም መስማት የፈለግነው። ምን አልሽ? የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ ፈልጋለሁ አልሽ። በጆሮዬ ሰምቼሻለሁ። አላህ ይመልስሽና እኔ ብሎ ከጀነት የተባረረው ማን ነው? ሸይጣን ነው። እኔ እያልሽ ከጀነት እንዳትባረሪ። ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መከሬ ሳበቃ ጥፋቶቿ ግን እየበዙ ሄደው ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትይዋ ሴትዮ ምን አልሽ? ሰው እንዲህ ነው የሚመከረው? የእኔ እናት ስታሳዝን፣ እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ። እንደው አላህን አትፈሪም? አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ? ለምኑ ነው መቆርቆር የነበረብሽ? ለሐቁ ወይስ ሀያት በጫማ ጥፊ ላለችው ሐቅ? ነቢዩ ሰለላሁ ዐለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነብዩ መሐመድን ስለምንወድ ነው ሲሉ፣ እኛ ደግሞ ምናል ነብዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰለዋት ያወርዳል፣ ሐዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርጋል። ይሄ ነው ሁልጊዜ የምንቃወመው ማለት ነው። ሙቤ እሱ ጋር አባል ነበርኩኝ፣ አባል አድርገውኝ አባል ነበርኩኝ፣ ሞዴሬተርም ነበርኩኝ እና እነሱ ጋር በነበርኩኝ ሰዓት ማለት ነው ሰዎችን
ሰዎችን በሚድርበት ሰዓት ኢንቦክስ ላይ አውሩ እያለ ዚና ነበረ እያስፋፋ የነበረው ማለት ነው። ኢንቦክስ ላይ አውሩ፣ ከዛ በኋላ ስትጨርሱ ወደ እኔ እና አሳውቁ እያለ ነበረ እና ዚናን እያስፋፋ ነበረ በሰዓቱ ማለት ነው። ከዛ እኔም ደግሞ በጣም ነበረ የሚደብረኝ። ከዛ በኋላ በኢንቦክስ ገባና ደግሞ ያው በቴሌግራም ይደውልልኝና አባል ለመሆን 100 ሺህ ብር ክፈይ ምናምን ነገር አለኝ። 100 ሺህ ብር ስከፍልህ ምንድነው ጥቅሜ? ያለውን ጥቅም ንገረኝና ከዛ ገባለሁ። ለማንም እንዳትናገሪ ጥቅም አለው፣ ለማንም ግን እንዳትናገሪ 100 ሺህ ብር የምትከፊ ከሆነ እነግርሻለሁ ሲለኝ እኔ ችግር የለውም እመነኝ እኔ ከፍልካለሁ፣ ግን ጥቅም ማገኝ ከሆነ ብቻ ነው የምከፍለው ምናምን ነገር ስለው ያለኝ ምንድነው 100 ሺህ ብሩን ስከፊ ሰዎች ለእርዳታ ብለው ሲልኩ ግማሹ ለኛ ነው፣ ግማሹ ደግሞ ለድርጅቱ ለእርዳታ ነው የሚውለው እና 7 ስለሆንን 7ታችንም እኩል ነው የምንካፈለው እና በጣም ብዙ ነገር ነው የምትጠቀሚው። አክሲዮንም ይኖረናል፣ በአክሲዮን ትጠቀሚያለሽ፣ በምን ትጠቀሚያለሽ ላይ ከዛ በኋላ እርዳታ ተብሎ የሚላከው ገንዘብ ለሰዎች ለእርዳታ ተብሎ የተላከው ገንዘብ እኛ ስንበላው ሐራም አይሆንብንም ወይ በሚለው ሰዓት ሐራም አይሆንም ሁሉም ሰው ተጠቅሞ ነው እዚህ ደረጃ ላይ የደረሰው እና አብረንም ማደግ አለብን። ማደግ ከፈለግሽ እንደዚህ ነው ማድረግ ያለብሽ ሀያት። እኔ እንደ እህትነት ልምከርሽ፣ ግን ለማንም እንዳትናገር ይሄ ጥቅም እንዳለው ምናምን ነገር አለኝ ማለት ነው። እሺ ብዬ ተውኩት። ከዛ ሰዎችን ሳማክር ይሄ ነገር የሚሆን ነገር አይደለም ብለውኝ በጣም ውሰት ብዙ ነገር ቅንብር እንዳለው እንደገና ደግሞ እዛ ጋር ደግሞ ሰዎችን ሲያጋባ ዚናም እንደማስፋፋትም እንደሆነ ሳቅ ነው እኔም ደግሞ ይሄ ራሴን ያገለልኩት ማለት ነው። መንገድ አላህ ሲሰራው ሐራምን ያውቃል። ሐራምን ስለሚያውቅ ወዲያውኑ ሸይጣን ሐራም ነገርን አያዝም። አንድ ስቴፕ ብትቀርበው ምን ችግር አለው? ምንድነው የምታካብደው? አንቺ ነገርን ራሱ ላይ የምታጨናንቂው ለምንድን ነው በማለት ነው የሚጀምር። አሁን ቴክስት መመለስ እንደው በአላህ ይሁንብሽ ምን ችግር አለው? ምንድነው እንደዚህ አይነት ኩራተኛው? ሻይ እንጠጣን ያለው ሻይ ለመጠጣት ይሄን ያህል መሬት ከፍ ትበልልኝ ሰማይ ዝቅ ይበልልኝ ማለት ምንድነው? ጀስት ሻይ መጠጣት ሶ ታይም ነው በጊዜ ሂደት እና ምን አለ ወቃለ ማ ነሐኩማ ረቡኩማ ጌታችሁ እኮ ከዚህ እንትን አልከለከላችሁም ዛፍ ይወላችሁ አን هذه الشجره ዛፊቷን አመላክቷቸዋል። ባይዘው ያ ማለት ርቀው ከነበሩት ዛፍ ከተከለከተው ዛፍ ተመልሰው መጡ። ዛፉ ወስወሳ ማግኘት after long time መተዋል እና አመላከታቸው አን هذه الشجره ነው የሚለው ከዛ ዛፍ የከለከላቸው አይደለም ከዚች ዛፍ አን هذه الشجره በጊዜ ሂደት ዛፉ ጋር ይዟቸው እና ሸይጣን በነገራችን ላይ ሪላክስ አድርጎ ጊዜውን በደንብ የሚጠቀም እና the right time the right moment to attack on the right moment ትክክለኛ ሰዓት ላይ ማጥቃት እንዴት እንደሆነ ያቀበታል። እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ ፎቶና ቪዲዮ ከላከች በኋላ ላይ እንትን ይለውና ዝም ይላታል። ከዛ ምንድነው ማለትም አሳውቀኝ ትዳር ብለ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው ማመጣው አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን ለቃለሁ አላት። ያው ሸሪዓው ይፈቅድልኛል ብሎ ተሸፋፍና የነበረችው ልጅ እንድትገለጥ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያ ጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች
ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ህይወት እየተበላሸ ነው። የሰው ህይወት እየተቀጠፈ ነው። የእህቶቻችን ህይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ሆድ ይፍጨው ስንቱ ያለበት ነገር ማለት ነውና ጥንቃቄ አድርጉ ለማለት ፈልጌ ነው። አንድ ብሎ በሚጀምርበት ሰዓት በነቢዩ ሰለላሁ ዐለይሂ ወሰለም ዘመንና ከሳቸው በኋላ በመጡ ዘመን የዙል ሒጃ የመጀመሪያ ቀን ጀምሮ እስከ ዙል ሒጃ 13ኛው ማለት ነው መግሪብ ሰዓት ድረስ ተክቢራ አይቋረጥም በሰሃቦች ዘንድ። እኛ ብዙ ጊዜ ተክቢራ የሚጀምረው ዒድ ቀን ብቻ ይመስለናል። ያስተት ነው። ዙል ሒጃ አንድ ብሎ በሚጀምርበት ሰዓት ተክቢራውም ይጀምራል። ቤታችሁም ብትሆኑ ስራ ላይም ብትሆኑ አላህን ማለት ነው አወድሱት። ትልቁ ዒባዳ በዙል ሒጃ ጊዜ ከሚሰሩ ማለት ነው ዒባዳዎች ነቢዩ ዓለይሂ ሰላቱ ወሰላም እንዳመለከቱት አላህም ስብሓነሁ ወተዓላ በቁርአኑ ማለት ነው እንዳመለከተንና እንደገለጸልን በርካታ ማለት ነው ዑለማዎችም የተስማሙበት አላህን ማወደስ ነው። አላሁ አክበር አላሁ አክበር لا إله إلا الله والله أكبر الله أكبر ولله الحمد إيه كأفاتشو مالنو والله وقت ستارقو ليوني چلال بيتاچو ستكمتو ليوني چلال كستمر لتانسو ستيدو ليوني چلال اچي مالت مياكتو على نقرو بزي زمن بزو نقر مالنو كفيتاچن تدقنوال داش موبايل ميبالو على لك انت مالنو ذكر لمادرك ستفلق አያን ሸይጣን አምጥቶ ያስታውስ አንተ ለካ ዛሬ ያልሰማው ዜና አለ እስቲ ቆይ መጀመሪያ እሱን ኢንሻአላህ ገረፍ ላድርገውና ወደ ذክሩ መለሳለሁ እንዲህ ስትል ማለት ነው። ሱብሃን